አትፍቀድላት። ምንም ሰው ሀገር ብንሆን ተመችቶም ወይም ሳይመቸንም ብንኖር ብዙ ነገር አለ ታውቃለህ። ስደት ላይ ምንም ይኖር ምንም ቤትም ኖረ የራስህ ኑሮም ሆነ ምንም ይኖር ግን የሰው ሀገር መቼም የሰው ነው፣ መቼም እንድራስ አይሆንም። ግን አሁን አንዳንድ ነገሮች ደግሞ በኢትዮ ያለ እንትን አሁን ያስጠላል፣ ይደብራል። ብዙ ነገሮች አይመቹም። ለምሳሌ ነፃነት ብትል እኔ አሁን ከተረጋጋ አላቅም። ቋንቋ ለየት ያለ ቋንቋ ተናገርክ ይባላል። እንዴት ነው ፀጉረ ልውጥ መጣ ይባላል። ብቻ ብዙ ነገር በብዙ ነገር ነው ታውቃለህ የምትጨቆነው። እና ከዛ አንፃር ስታይ ኡፋይ ውልቅ ልበር ነው የሚያስብልህ። አንዳንዴ ስደት ላይ ስትሆን ከነዚህ ሁሉ ነፃ ነህ። የትኛውን ቋንቋ ተናገርክ አይሉ፣ ብሔር ምንድነው አይሉ፣ ሃይማኖት ምንድነው አይሉ፣ ነጭ ትሁን ጥቁር አይመለከታቸውም። ብዙ ነገሮች እዛ ግን በብዙ ነገር የገዛ ሀገር ላይ የገዛ ዜጋ በብዙ ነገር ይጨቁናል ታውቃለህ።